ሊስት የሚደረጉ የክሪፕቶ ኮይኖችን አስቀድሞ እንዴት ማወቅ ይቻላል? ኮይኖች ለምን ዲሊስት ይደረጋሉ? ዲሊስት የሚደረጉበት ምክንያቱስ ምንድነው? ዲሊስት ሊደረጉ እንደሆነ የምናውቅበት ትክክለኛ ቦታስ የትና እንዴት ነው የሚለውንና ተመሳሳይ ጉዳዮች ከዲሊስቲንግ ጋር የሚገናኙ በዚህ ቪዲዮ የምታገኙ ስለሆነ ይህን ቪዲዮ እስከ መጨረሻው ድረስ መመልከት አትርሱ። ቪዲዮ እንደሚጠቅማችሁ ደግሞ እርግጠኛ ስለሆንን ሰብስክራይብ ማድረግ አትርሱ። ማንኛውም የክሪፕቶ ኮይን ቲጂዩን ጨርሶ ሊስት ሲደረግ ሊስት ተደረገ እንደሚባለው ሁላ በዛው ልክ ደግሞ ዲሊስት ይደረጋል ማለት ነው። የትኛውም ኤክስቼንጅ ላይ አንድ ኮይን ዲሊስት የሚደረግባቸው በርካታ ምክንያቶች አሉ። ዲሊስቲንግ ግን ባይ ዲፎልት ጥሩ ነገር አይደለም። በእርግጥ አንዳንዴ ፖለቲካሊ ወይም በሌሎች ምክንያቶች አንዳንድ ዲሊስቲንጎች ሊኖሩ ይችላሉ። ነገር ግን ዲሊስቲንግ በተፈጥሮ የጥሩ ነገር መገለጫ አይደለም። እነኚህ ዲሊስት ከሚያስደርጉ ምክንያቶች ውስጥ የመጀመሪያውና አንደኛው ምንድነው? ሎ ትሬዲንግ ቮሊዩም ነው ማለት ነው። ሎ ትሬዲንግ ቮሊዩም ማለት የገዢና የሻጮች ቁጥር እጅግ በጣም መቀነስ ማለት ነው። ገዢና ሻጭ ቀነሰ ማለት ትሬዲንግ ቮሊዩሙ በጣም ይቀንሳል ማለት ነው። ትሬዲንግ ቮሊዩም ቀነሰ ማለት ደግሞ የዚህ ኮይን ፕራይስ ዲክሪዝ ስለሚያደርግ ኤክስቼንጆች ይሄን ኮይን ዲሊስት በማድረግ ዩዘሮቻቸውን ፕሮቴክት ያደርጋሉ ማለት ነው። ሁለተኛው እና ሌላው ዋነኛው ነገር ደግሞ ምንድነው? ሴኩሪቲ ኢሹ ነው። እንግዲህ እንደምታውቁት የክሪፕቶ ከረንሲ ላይ ሴኩሪቲ እጅግ በጣም ትልቅ ቦታ የሚሰጠው ጉዳይ ነው ማለት ነው። ለዛ ነው ኢቴሪየም አሁን የምታዩትን ዋጋ ያደረሰው በጣም ከፍተኛ የሆነ የሴኩሪቲ ሌቭል ስላለው ነው። ኢቴሪየም ቢትኮይን ምንም አይነት የሃኪንግ ኢሹ ካጋጠመ፣ የማጭበርበር ኢሹ ካጋጠመ፣ ሌሎች ከሴኩሪቲ ጋር የሚገናኙ ኢሹዎች ካጋጠሙ ኤክስቼንጆች ያንን ኮይን በፍጥነት ዲሊስት ያደርጉታል ማለት ነው። ስለዚህ ኮይኖች ዲሊስት ከሚደረጉባቸው ሁለተኛው ምክንያትና ኮመን የሆነው ጉዳይ ደግሞ ሌጋል እና ሬጉላቶሪ ኢሹ ነው ማለት ነው። ይህ ሌጋል እና ሬጉላቶሪ ኢሹ የሚባለው እንግዲህ በህግ አግባብ ዲሊስት ሊደረጉ ይችላሉ ወይም በገቨርንመንት ፕሬየር ዲሊስት ሊደረጉ ይችላሉ። በኤኒሚስ ብቻ ሌጋል እና እንዲሁም ሬጉላቶሪ ኢሹዎች ሲኖሩ ዲሊስት የሚደረጉበት ምክንያት ነው ማለት ነው። እንግዲህ ታስታውሱ ከሆነ የዛሬ 2 ዓመት አካባቢ ዩኤስዲቲን ከዩኤስ ኤክስቼንጆች ላይ ዲሊስት የማድረግ እንቅስቃሴ ነበር ማለት ነው። ለምን? ዩኤስዲቲን ፕሮሞት ለማድረግ ዩኤስዲቲን ዲሊስት አስደርገውታል። ይሄ ማለት ግን ዩኤስዲቲ የማይጠቅም ነው ማለት አይደለም። ወይም በዛኛው ቅድም ሌሎቹ ኮይን ሊስት በተደረጉበት መንገድ ሳይሆን በእንደዚህ አይነት የገቨርንመንቶች ሬጉላቶሪ ኢሹ አማካኝነት ኮይኖች ዲሊስት ሊደረጉ ይችላሉ ማለት ነው። ሴም ቲንግ ባይቢት የዛሬ ዓመት አካባቢ ኢቲቢን ዲሊስት አድርጌዋለሁ ብሎ መግለጫ እንዳወጣው ማለት ነው። ምንም እንኳን ፒቲፒ ላይ ቢሆንም የኢትዮጵያን ብር ዲሊስት አድርጌዋለሁ እንዳለው ነው። ሊስቲንግ ካለ ዲሊስቲንግ ስላለ። አምስተኛውና ሌላው እጅግ በጣም የተለመደው ደግሞ የማርኬት ማኒፑሌሽን ነው ማለት ነው። ይሄ ማለት እንግዲህ ኢንሳይደር ዳምፒንግ ወይም ፌክ የሚባለው አይነት ወይም ረግፑል የሚባሉት አይነት ጉዳዮች ሲያጋጥሙ ኮይኖች ዲሊስት ይደረጋሉ ማለት ነው። ኢንሳይደር ዳምፒንግ የሚባለው ምን አይነት ነው? ሆም ተብሎ ልክ ለምሳሌ እንደነ ማንትራ እንደነ ሉና የመሳሰሉት ላይ እንዳጋጠመው አይነት ማለት ነው። ኮይኖቹን ሆም ተብሎ እዛው ባሉ በቲሞቹ አማካኝነት ኃይለኛ ሴል ኦፍ በማድረግ ኮይኖቹን ዳምፕ እንዲያደርጉ ከውስጥ ከዛው ከኮይኖቹ ፋውንደሮች ውስጥ በመነጨ መልኩ ኮይኖች በዛ መልኩ ዳምፕ እንዲያደርጉ ሲደረግ ኤክስቼንጆች ዩዘሮቻቸውን ፕሮቴክት ለማድረግ ኮይኑን ዲሊስት ያደርጉታል ማለት ነው። ስድስተኛው ደግሞ ቲም ቢሄቪየር እና ትራንስፓረንሲ ኢሹ ነው ማለት ነው። ይሄ ማለት እንግዲህ የፕሮጀክቱ አውነሮች ወይም የፕሮጀክቱ ቲሞች ሰፊሽንት የሆነ ትራንስፓረንሲ ሲጎላቸው ወይንም ደግሞ ኮሚኒኬሽን ሲያቋርጡ በተለያየ መንገድ ያለውን ነገር ሲያቆሙት እና በቶክናቸው ዙሪያ ግልጽነት ሲጠፋ ኦር ቪዚብል ሳይሆኑ ሲቀሩ ኮይኖች ዲሊስት ይደረጋሉ ማለት ነው። እንግዲህ ትራንስፓረንሲ፣ ሴኩሪቲ የምንላቸው ጉዳዮች በክሪፕቶ ከረንሲ ላይ እጅግ በጣም ማንዳቶሪ ጉዳይ ስለሆኑ ነው ማለት። ሰባተኛውና ዋነኛው ደግሞ ምንድነው? ኤክስቼንጅ ፖሊሲ ነው ማለት ነው። ይህም እንግዲህ ኮይኖች ዲሊስት ከሚደረጉባቸው ምክንያቶች አንዱ ነው። በምን መልኩ? አንዳንድ ኤክስቼንጆች የሊስቲንግ ስታንዳርዳቸውን ከፍ ሲያደርጉ ወይም ሌሎች ኮይኖች መርጅ ሲፈጥሩና የመሳሰሉት ጉዳዮች ሲፈጠሩና ኤክስቼንጁ ከሱ ፖሊሲ ጋራ የሚቃረን ከሆነ ወይም አብሮ የማይሄድ ከሆነ እነዛን ኮይኖች ዲሊስት ያደርጋቸዋል ማለት ነው። ታዲያ እነዚህ ዲሊስት የሚደረጉ ኮይኖችን አስቀድመን በምን እናውቃቸዋለን? አንደኛው እንግዲህ ኤክስትሪምሊ ሎ ቮሊዩም ነው። ይህም ማለት እጅግ በጣም ትልቅ የሆነ የቮሊዩም እንሰት ወይም የገዢና የሻጭ ማነስ ያጋጥመዋል ማለት ነው። በፊት ከነበረው አንፃር እጅግ በጣም የወረደ የገዢና የሻጭ ቁጥር ይመዘገብበታል ማለት ነው። ይሄም ምክንያት ካያችሁ ያ ኮይን ዲሊስት ሊደረግ ነው ማለት ነው። ሁለተኛው ፕራይስ ኮንስታንትሊ ፎሊንግ
ወይም ደግሞ ዋጋቸው በቋሚነት ለረጅም ጊዜ እየወረደ ብቻ ጸጥ ብሎ የሚሄድ ከሆነ ምንም አይነት ሪቨርሳል የማያሳይ ከሆነ ያ ኮይን ዲሊስት ከሚደረጉ ኮይኖች ውስጥ ገብቷል ማለት ነው። ሶስተኛው እና እጅግ በጥንቃቄ መመልከት ያለባችሁ ጉዳይ ደግሞ የቲም አፕዴት ነው ማለት ነው። እንግዲህ የዛ ኮይን ቲሞች በትዊተር አካውንታቸው፣ በቴሌግራም አካውንታቸው እንዲሁም በሌሎች የሶሻል አካውንቶቻቸው ላይ ምንም አይነት አፕዴት እና ኢንፎርሜሽኖችን የማይሰጡ ከሆነ እነኚህ ሰዎች እየጠፉ ነው ተብሎ ስለሚታሰብ ያ ኮይን ዲሊስት የመደረግ አደጋ አለበት ማለት ነው። ታዲያ ይህን ሁሉ ሳትከታተሉ ቀርታችሁ ግን ያ ኮይን ዲሊስት እንደሚደረግ የምታውቁበት ብቸኛው መንገድ ወይም ዋናው መንገድ የትኛው ነው ካላችሁ የኤክስቼንጅ አናውንስመንት ነው ማለት ነው። ዩዥዋሊ ከ3 እስከ 4 ቀን ባለው ውስጥ ያ ኮይን ዲሊስት ከመደረጉ በፊት ከ3 እስከ 14 ቀን ባለው ውስጥ ማንኛውም ኤክስቼንጅ አናውንስመንት ያደርጋል ማለት ነው። ስለዚህ እናንተ ያንን ኮይን የገዛችሁበትን ኤክስቼንጅ አናውንስመንት መከታተል እጅግ በጣም አስፈላጊ ነው ማለት ነው። አለበለዚያ እናንተ ኮይኑን ዲሊስት እንደሚደረግ ሳታውቁ ዲሊስት ከተደረገ ፈጽሞ ልታገኙት አትችሉም ማለት ነው። ሌላውና ዋነኛው ጥያቄ ይህ ነገር የሚፈጠር ከሆነ ራሳችንን በምን መልኩ መጠበቅ እንችላለን ወይም ፈንዳችንን በምን መልኩ መጠበቅ እንችላለን የሚለው ነው ማለት ነው። የመጀመሪያውና ዋነኛው እንግዲህ እንደነገርኳችሁ የኤክስቼንጆችን አናውንስመንት ወይም ኖቲፊኬሽኖችን አብርታችሁ በንቃት መከታተል ነው ማለት ነው። ሁለተኛው ደግሞ አቮይድ ሎ ቮሊዩም ኮይንስ፣ እጅግ በጣም ትንሽ የሆነ ቮሊዩም ያላቸውን ኮይኖች ሙሉ ለሙሉ መራቅ ይጠበቅባቸዋል ማለት ነው። አራተኛው ደግሞ በሬጉላቶሪ ወይም በሌሎች ጉዳዮች በፕሬዠሮች ምክንያት ኮይኑ ዲሊስት እንዲደረግ የሚገደድ ከሆነ ግን እናንተ ኮይኑን የምትፈልጉ ከሆነ ፈንዳችሁን ፕሮቴክት የምታደርጉበትና ቀላሉ መንገድ ምንድነው? ወደ ዋሌቶች መላክ ነው ማለት ነው። ከኤክስቼንጅ ላይ አውርዳችሁ ወደነን ካስቶዲያል ዋሌቶች መላክ ነው ማለት ነው። ነን ካስቶዲያል ዋሌቶች ምንድናቸው የሚለው ከዚህ በፊት እዚሁ ዩቲዩብ ላይ ሰራውላችሁ ቪዲዮ ስላለ ገብታችሁ ማየት ትችላላችሁ ማለት ነው። አራተኛውና ደግሞ የመጨረሻው ምንድነው? ኮይኑ ዲሊስት ከመደረጉ በፊት ከ3 እስከ 14 ቀን ጊዜ ስለሚሰጣችሁ በዛ ጊዜ ውስጥ ኮይኑን ሸጣችሁ መገላገል ነው ማለት ነው። እስከዚህ ድረስ ይሄን ቪዲዮ ታግሳችሁ ያያችሁ ከሆነ ቪዲዮ በእርግጠኝነት ጠቅሟችሁ ስለሆነ ሰብስክራይብ ማድረግ አትርሱ፣ እንዲሁም ላይክ ማድረግ አትርሱ። ሐሳብ አስተያየቶች ካሏችሁ ደግሞ እዚሁ ኮሜንት ሴክሽን ላይ ጻፉልን፣ የምንመልስላችሁ ይሆናል ማለት ነው። ይመቻችሁ።